እግዚአብሔር ለዘላለም እስከ ዘላለም ስሙ የተባረከ ይሁን። ዛሬ ደግሞ ስለ መንፈስ ቅዱስ በአማኝ ሕይወት ውስጥ ምን መሆን እንደሚገባው ወይም ደግሞ ምን እንደሚጠላ እንመለከታለን። ይሄ ትምህርት በጣም ረጅም ነው። ነገር ግን እነሆ መንፈስ ቅዱስ ደግሞ የበለጠ እንደሚገልጥላችሁ ሙሉ በሙሉ እርግጠኛ ነኝ። ስለዚህ ወደ ቃሉ ከመሄዳችን በፊት እንደተለመደው እንጸልያለን። ቅዱስ የሠራዊት ጌታ እግዚአብሔር ሆይ ለዘላለም እስከ ዘላለም ስምህ ብሩክ ይሁን። መንፈስ ቅዱስ ሆይ በውስጣችን እንዳለ እናምናለን። መንፈስ ቅዱስ ሆይ በኃይል እንድትጠቀምብን፣ በኃይል እንድትሰራብን፣ በኃይል እንድትቆጣጠረን፣ በኃይል እንድትመራን የዘላለም አምላክ እግዚአብሔር ወደ እውነት ሁሉ እንድታሻግረን እነሆ የዘላለም አምላክ እግዚአብሔር መንፈስ ቅዱስ እንድታስተምረን በናዝሬቱ በኢየሱስ ክርስቶስ ስም እንለምናሃለን። አሜን። ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በአማኝ ሕይወት ውስጥ መንፈስ ቅዱስ በአማኝ ሕይወት ውስጥ በኃይል እንዳይሠራ መንፈሳዊ ዓይኖችና ጆሮች እንዳይከፈቱ ከሚያደርጉ ጥቂት ነገሮች ደግሞ እንመለከታለን። አንደኛ፣ ቅሬታ፣ ቅር መሰኘት፣ በደልን መቁጠር፣ ጥላቻን ማንገስ። ቅር የተሰኘንበት ሰው ላይ ቅሬታ ሲበዛ ወደ ጥላቻ ይመጣል። ጥላቻ ደግሞ ፈጽሞ ያንን ሰው እንዳንመለከት ያደርጋል። ስለዚህ የዛን ሰው ስህተት ነው የምንፈልገው፣ የዛን ሰው መጥፎነት ነው የምንመለከተው። በምንም ተአምር ጥሩ ነው ብለን ልናስብ አንችልም። ይህንን የምናደርግ ከሆነ ደግሞ በእኛ ውስጥ ሊሰራ ያለው መንፈስ ቅዱስ ይገደባል ማለት ነው። ስለዚህ መንፈስ ቅዱስ እንዳይገደብ ቅሬታን በውስጣችን፣ ጥላቻን በውስጣችን ያለማንገስ ያስፈልጋል ማለት ነው። ሁለተኛ፣ ውሸት ያልሆኑትን ሆኖ መገኘት፣ ማስመሰል፣ መመጻደቅ ማለት ነው። ውሸት ነው ይሄ። ስለዚህ ያልደረስንበትን ነገር ደርሰንበታል፣ ያላወቅነውን አውቀናል፣ ያልተጻፈውን አንብበናል እያልን የምንናገር ከሆነ ውሸት ነው። እንደገና ደግሞ ራሳችን ጻድቅ አድርገን ነው ለሰዎች የምናቀርብ ከሆነ ይሄም ውሸት ነው። በጓደኞቻችን ላይ የምንዋሽ ልዩ ልዩ አይነት ውሸቶች አሉ። እነዚህ ውሸቶች መንፈስ ቅዱስ በጣም ይጸየፋል። ስለዚህ መንፈስ ቅዱስ እንዳይጸየፍ ውሸትን አስወግደን ማውጣት ከኛ ውስጥ ያስፈልጋል። ልንወደድ ብለን መዋሸት የለብንም። ልንሰማ ብለን መዋሸት የለብንም። ልንሞገስ ብለን መዋሸት የለብንም። ምክንያቱም እኛ የእግዚአብሔር ልጆች ነን። እግዚአብሔር የሚጠቀምብን እንደ እግዚአብሔር ሐሳብና ፍቃድ የተጠራን ልጆች ነን። ስለዚህ እግዚአብሔር እንደሚወደው ሆነን እንድንገኝ ፈጽሞ በነገር ሁሉ ላለመዋሸት ጥረት ማድረግ ነው። ሦስተኛ፣ ንቀት የራስን ዕውቀት ብቻ ከፍ አድርጎ ማየት፣ የሌላውን ሐሳብም ሆነ አስተያየት ያለመቀበል ንቀት ነው። እኔ ብዙ አውቃለሁ፣ ብዙ ነገር ተምሬያለሁ፣ ስለዚህ እገሌ ሊመክረኝ አይችልም፣ እገሌ በእኔ ላይ አስተያየት ሊሰጥ አይችልም፣ እገሌ ምን አገባው የሚያስብል ነገር በውስጣችን ካለ ይሄ ነቀዝ ነው። ለመንፈሳዊ እድገታችን በጣም ትልቅ ነቀዝ ነው። ስለዚህ ይህንን እንድናደርግ ደግሞ የእግዚአብሔር ፍቃድ አይደለም ማለት ነው። መንፈስ ቅዱስ በውስጣችን እንዳያድግ፣ መንፈስ ቅዱስ በውስጣችን የፈለገውን ነገር እንዳይሰራ የሚያግድ ትልቅ መርዝ ነው። ራስን ጻድቅ አድርጎ መቁጠር ይላል። አራተኛው፣ ራስን ጻድቅ አድርጎ መቁጠር። ብዙውን ጊዜ በሰዎች ፊት በኢየሱስ ስም እኔ እኮ አልዋሽም፣ እኔ እኮ እንዲህ አላደርግም እያለን እንናገራለን። ነገር ግን ብዙ ውሸት፣ ብዙ ወሬ፣ ብዙ ሐሜት፣ ብዙ ጥላቻ በእኛ ውስጥ አለ። ይሄም ራሱ መንፈስ ቅዱስ እንደሚገባ በእኛ ውስጥ ያለውን ጸጋ በስሎ እንዳይወጣ ይጋርዳል። እነዚህ አሁን የምነግራችሁ ጠቅላላ ምንድን ናቸው? ነቀዝ፣ ኩብኩባ፣ ዶግቢያ፣ አንበጣ የሚባሉ ናቸው። ለመንፈሳዊ ሕይወታችን ትልቅ ቫይረስ ናቸው። አምስተኛ፣ ከልምምድ ኃጢአት ያለመውጣት። ተደብቆ የሚሰሩ ሥራዎች አሉ። ብዙ የሚሰሩ ሥራዎች፣ አጸያፊ ሥራዎች። እኛ ሰውን አናቅም፣ ሰው ግን ያውቀናል። ስለዚህ ሰው ስለሚያውቀን በሰው ፊት መልካም ነገሮችን በማድረግ እንድንታወቅ መትጋት እንጂ ማሰናከያ መሆን የለብንም። ስለዚህ ከኃጢአት ልምምድ በምንወጣበት ሰዓት ወይም ደግሞ ለመውጣት በምንጥርበት ጊዜ መንፈስ ቅዱስ ደግሞ ያግዘናል። ኃጢአት ምን አይነት አስጸያፊ እንደሆነ በውስጣችን ይነግረናል ማለት ነው።
ስድስተኛ ባልደረሱበት ነገር መስበክም ሆነ ማስተማር ወይም በስሜት መነዳት። የሚገርም ነው። አንዳንዱ ሰው ስለ ፍቅር ይሰብካል፣ ነገር ግን እህቱን ይጠላል፣ ወንድሙን ይጠላል። አንዳንድ ሰው ደግሞ እግዚአብሔርን ስለ መፍራት ይሰብካል፣ ነገር ግን በስሜት ተነድቶ ወይም ደግሞ እግዚአብሔር ሳይናገረው እግዚአብሔር እንዲህ አለኝ፣ እግዚአብሔር እንዲገለጠልኝ፣ እግዚአብሔር በዚያ ወጣኝ፣ እግዚአብሔር በዚያ ወረደኝ ብሎ እንደ ቆሎ ጓደኛው እግዚአብሔርን ይናገራል። ይሄ በጣም አጸያፍና ለመንፈሳዊ እድገታችን ጸር ነው። ለመንፈሳዊ እድገታችን ብል ነው። መንፈሳዊ እድገት እንዳይኖረን የሚከለክል ነገር ነው። ሰባተኛ ያለመጸለይ፣ ድካምን ያለመናገር፣ ምክርን ያለመቀበል። ሰባተኛ ያለመጸለይ። አዎ ሁሉ ኃጢአትን ሰርቷል። ስለዚህ ምን ሆኗል? የእግዚአብሔር ክብር ጎሎታል። ስለዚህ የእግዚአብሔር ክብር የጎደለን እኛን ደግሞ ሁልጊዜ በነገር ሁሉ በእግዚአብሔር ፊት በምንቀርብበት ሰዓት እግዚአብሔር እያደሰን ይመጣል። በውስጣችን ያለው የእግዚአብሔር መንፈስ እየፋፋ ይመጣል፣ እያደገ ይመጣል። ፊታችን እያብረቀረቀ ይመጣል። አንቱታን እናገኛለን፣ መደመጥን እናገኛለን። የምንናገረው ነገር በጨው እንደተቀመመ በጥበብ በጥንቃቄ ስለምንናገር መንፈስ ቅዱስ ደግሞ እኛን ይረዳናል፣ ያግዘናል ማለት ነው። ስለዚህ መንፈስ ቅዱስ አስተማሪ ነው። የሚያስተምረን ከክፉ ነገር ስንለይ ነው፣ ከአመፅ ስንለይ ነው። ነገር ግን መንፈስ ቅዱስ አለን ብለን የምንዋሽ፣ የምንቀጥፍ፣ የምንከዳ፣ የሰውን ገንዘብ ወስደን የምንከለክል፣ ድሃን የምናስለቅስ ከሆነ ግን መንፈስ ቅዱስ በእኛ ውስጥ አይሰራም። እርግጠኛው ነው የምነግራችሁ። እኛ መንፈስ ቅዱስን ተቀብለናል እያል በልሳን ብቻ የምናንጣጣው ነገር ሳይሆን መንፈስ ቅዱስ ባህሪን ይለውጣል። መንፈስ ቅዱስ ጥንካሬን ይሰጣል። መንፈስ ቅዱስ ዕውቀትን ይሰጣል። መንፈስ ቅዱስ ማስተዋልን ይሰጣል። መንፈስ ቅዱስ ጥበብን ይጨምርልናል። መንፈስ ቅዱስ እግዚአብሔርን እንድንፈራ ያደርገናል። ሰዎች ጊዜው ያለቀ ጊዜ ነው። በቃ የተጠናቀቀበት ጊዜ ነው። ሰው የፈለገውን መናገር ይችላል። እኛ ግን የፈለግነውን መናገር አንችልም። መንፈስ ቅዱስ ተናገሩ ሲለን እንድንናገር ለመንፈስ ቅዱስ ዕድል ፈንታ መስጠት ይገባናል። መንፈስ ቅዱስን ማክበር ይገባናል። መንፈስ ቅዱስ አንተ ተናገር፣ እኔ አላውቅም፣ አንተ ተናገር። በመንፈስ ቅዱስ በምንናገርበት ሰዓት ትዕቢተኛው ራሱ ይሰማል። ትዕቢተኛው ራሱ ይሰማል። ድንጋይ ልብ ያለው ራሱ ወደ ሥጋ ልብ ይቀየርለታል፣ እውነተኛ ከመንፈስ ቅዱስ ጋር ኅብረት ካለን። ነገር ግን በእውቀት ብቻ የምናደርገው ነገር ለሰዎች አንድ እርምጃም አያራምድም። ማንኛውም ነገር እኛ በምንናገርበት ሰዓት፣ በምናስተምርበት ሰዓት፣ በምንሰብክበት ሰዓት በመንፈስ ቅዱስ እንዲሆን ይመከራል። ምክንያቱም እኛ ከመንፈሱ የጠጣንንና። ስለዚህ መንፈስ ቅዱስ በሚያስተምረን ትምህርት መሠረት እንድናስተምር ራሳችን ማንነታችንን ለመንፈስ ቅዱስ መስጠት መቻል አለብን። ክብር ለእግዚአብሔር ይሁን። ይህ ብዙ ሐሳቦች አሉ በዚህ ዙሪያ። ነገር ግን ዛሬ በዚህ ይበቃል። እግዚአብሔር ይመስገን። ደግሞ በሚቀጥለው እንደዚሁ እንመለከታለን መንፈስ ቅዱስ በአማኝ ሕይወት ውስጥ እንዴት እንደሚሠራ። እግዚአብሔር የተባረከ ይሁን። ቅዱስ የሠራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ምስጋና፣ ውዳሴ፣ አምልኮ፣ ስግደት ለአንተ ይሁን። የእስራኤል አምላክ ቅዱስ እግዚአብሔር ሆይ መንፈስ ቅዱስ እባክህን አጽናናን፣ እባክህን አስተምረን፣ እባክህን ወደ እውነት ሁሉ ምራን። ዘላለም አምላክ መንፈስ ቅዱስ ደግፈን። እግዚአብሔር መንፈስ ቅዱስ አንተ ሁሉን ታውቃለህ። በጌታ በኢየሱስ ክርስቶስ ስም እንድትረዳን እንማጸናለን። አሜን።